ዛሬ ባይናንስ ላይ እንዴት ሪድ ፓኬት ኮድ ከየት እንደምናገኝና እንዴት ክላም አድርገን እንዴት እንደምናደርግ አሳያችኋለሁ። መጀመሪያ ባይናንስ ላይ ገባና እዚህ ላይ ባይናንስ እዚህ ጋር ገብተን እንገባለን። ከዛ እዚች ጋር ፕሮፋይል ምልክቷን ይችን እነካና ፕሮፋይል ምልክቷን ከነካን ወዲያ ሞር ሰርቪስ የሚለውን እነካለን። ከዛ ወዲያ እዚች ጋር ሪድ ፓኬት ኮድ የምትላለች እሷን እንነካታለን። ከዛ አሁን ሪድ ፓኬት ኮድ ከየት እንደምናገኝ ያሳያቸው። ቴሌግራም ላይ የተገባችሁ ሄደ ሪድ ፓኬት ኮድ ብላችሁ ሰርች ስታደርጉ እንደዚህ ይሄኛው ይመጣላችኋል። እዚህ ጋር 35,000 ሰብስክራይበር የነን ጆይን ካረጋችሁ ሄደ እንደዚህ ቴሌግራም ሪድ ፓኬት ኮድ እንደዚህ ግላችኋል። አሁን ለምሳሌ ኮፒ አረግና ሪድ ፓኬት ኮድ ላይ እጂ ፔስት አረግና ክላም አረጋለሁ። ከዛ ወዲያ ኦፕን ስለው እና 0.7 ማለት እዚህ በዚህ ጋር በዶላር የሚያሳያችኋል። ከዛ ወዲያ እንደዚህ እያረጋችሁ አሁን ለምሳሌ እዚህ ጋር ነካና እዚህ ጋር ኮፒ የምትሏል እዚች ጋር ያለችዋን ኮፒ እናደርግና ባይናንስ ላይ ከሄድን በኋላ እዚች ጋር ፔስት እናደርጋለን። እዚህ ጋር ፔስት ካደረግን ወዲያ እዚህ ጋር ክላም የምትል ምልክት አለች። ይቺን ክላም የምትሏ ምልክት ክላም ስናደርግ እዚህ ጋር ኦፕን እንላታለን። ዛሬ 5 ቢቲቲ ሲሆን ወደ ዶላር 0.08 እንደዚህ እያደረጋችሁ ከቴሌግራም ላይ ሪድ ፓኬት ኮድ ሲላክላችሁ ባይናንስ ላይ የመጣችሁ ፔስት በማድረግ እንደዚህ በማድረግ ሪድ ፓኬት ኮድ እየተቀበላችሁ መስራት ይቻላል። እና ለዛሬ አመሰግናለሁ። ፎሎ ላይ ሼር እንዳይረሳ። በቀጣይ በሌላ ቪዲዮ እንገናኛለን። አመሰግናለሁ።